5 ሳንቲም ሳትወጡ ፀጉሮን ያለማቋረጥ በቤት ውስጥ ማሳደግ ይፈልጋሉ? እንግዲያውስ አዘገጃጀቱን ላሳያችሁ። ጥንቃቄ! ይህ ቅባት ከመጠን በላይ ፀጉርን ስለሚያሳድግ ሁሌ ባትጠቀሙት ይመከራል። አዘገጃጀቱን ከመናገሬ በፊት ላይክ፣ ሼር፣ ፎሎ ማድረግ እንዳይረሳ፣ ሌሎች ጠቃሚ መረጃዎች እንዲደርሷችሁ። ቅባቱን ለማዘጋጀት በመጀመሪያ አንድ ሲኒ ወይራ ዘይት አዘጋጅተን ጎድጓዳ ሳህን ላይ እናስቀምጣለን። አንድ ራስ ቀይ ሽንኩርት በጣም ሳይደቅ ከትፈን እናስቀምጣለን። ቀጣይነት 4 ፍሬ ነጭ ሽንኩርት መክተፍ። ነጭ ሽንኩርት የሞቱ የፀጉራችንን ሴሎች በማነቃቃት ከፍተኛ ሚና ይጫወታል። ከዛም በኋላ ዝንጅብል ፈቅፍቆ ማዘጋጀት። ዝንጅብል የደም ዝውውርን በመጨመር ወደር የለውም። ቀጣይነት ሬት በትልቁ ከተፍ አድርጎ የተወሰነ ሬት ማዘጋጀት። ሬት ዋነኛ ጥቅሙ የደረቀ የጭንቅላታችንን ቆዳ በማለስለስ የፀጉር እድገትን ያፋጥናል። በስተመጨረሻ ያዘጋጀናቸውን ግብዓቶች አንድ ላይ ከኦይሉ ጋር በመቀላቀል ሚክስ እናደርጋቸዋል። ከቀላቀልም በኋላ የፈላ ውሃ ውስጥ እስከ ሳህኑ ወስደን ቁጭ እናደርገዋለን። ይህም የሚጠቅመው ሚነራሎች ተፈጥሯዊ ይዘታቸውን ሳይጎዱ ዝግጁ